የአማርኛ መጻፊያ ሶፍትዌር ፒሲዎ ላይ ወይም ኮምፒውተሮ ላይ ስለሌለ ተቸግረዋል? እንግዲያስ ይሄ ቪዲዮ ለእርስዎ ነው። ሰላም እንዴት ናችሁ? ለቻናል አዲስ የሆናችሁ እኔ አብርሃም እባላለሁ። በዛሬው ቪዲዮ ላይ እንዴት አድርጋችሁ ያለምንም ሶፍትዌር የአማርኛ ፊደላትን ፒሲ ላይ ወይም ኮምፒውተር ላይ መጻፍ እንደምንችል አሳያችኋለሁ። እስከ መጨረሻው ተከታተሉኝ። አሁን በቀጥታ ወደ ቪዲዮ እንሄዳለን። እንዴት ነው እንግዲህ ያለምንም ሶፍትዌር አማርኛን መጻፍ የምንችለው ልክ እንደ እንግሊዝኛ ሁሉ ማለት ነው? በመጀመሪያ ላንጉጅ ሴቲንግ ላይ ገብተን ኮምፒውተራችን ላይ ማለት ነው አማርኛን አድ እናደርገዋለን ማለት ነው። አድ ስናደርገው ልክ እዚህ ላይ አሁን አማርኛ እንግሊሽ የሚል አለ አይደል? ልክ እንደዚህ እዚህ ላይ ይመጣልናል ማለት ነው። ስለዚህ አሁን እዚህ ጋር እንሄድና እዚህ የዊንዶ ምልክት ላይ ሴቲንግ ላይ እንገባለን ማለት ነው። ሴቲንግ ላይ ከገባን በኋላ ወዴት እንሄዳለን ማለት ነው? እዚህ በግራ በኩል እነዚህ የተዘረዘሩ ነገሮች አሉ። ከነዚህ መካከል ምን እንመርጣለን? ታይም ኤንድ ላንጉጅ የምትለዋን እንመርጥና ከዛ ታይም ኤንድ ላንጉጅ በሚለው ስር ምን ይመጣልናል? እነዚህ ዴት ኤንድ ታይም፣ ላንጉጅ ኤንድ ሪጅን፣ ታይፒንግ፣ ስፒች የሚላለ እኛ የትኛውን እነካለን? ላንጉጅ ኤንድ ሪጅን የምትለዋን ማለት ነው። ላንጉጅ ኤንድ ሪጅን የምትለውን ስነካ ልክ እንደዚህ መጣልን። አሁን እዚህ ላይ መጠን አድ የምትላለች አድ ላንጉጅ እዚህ ላይ መጠን እዚህ ስናይ ልክ በጣም ብዙ ቋንቋ አለ። ከዚህ መርጠን መምረጥ እንችላለን። አለበዛ ደግሞ በጣም ቀላሉ ነገር ምንድነው? እዚህ ላይ የምንፈልገውን ቋንቋ አምሃሪክ ብለን አሁን ስንጽፍ ያመጣልናል ማለት ነው። በነገራችን ላይ እኔ አማርኛ ስለፈልግ ነው ማንኛውም ቋንቋ አድ የምናደርገው በዚህ ነው ማለት ነው። አማርኛ ብቻ ሳይሆን ብዙ የኢትዮጵያ ቋንቋዎችን እዚህ ላይ ማይክሮሶፍት ላይ አድ ተደርገዋል። እዚህ ላይ መጠን ኢንስቶል ማድረግ ነው ማለት ነው። አሁን እዚህ አማርኛ የሚለውን ስነካው ልክ እዚህ ላይ ኔክስት መጣች። ኔክስት የምትለዋን እንነካለን ማለት ነው። ኔክስት የሚለውን ስነካ ልክ እንደዚህ መጣልን። ኢንስቶል የሚል መጣ። ኢንስቶል ስንለው በቀጥታ ዳውንሎድ ያደርግልናል ማለት ነው። አሁን እዚህ ጋር ዳውንሎድ የምትለዋ ዳውንሎድ እስከሚያደርግ ትንሽ ጊዜ ሊፈጅ ይችላል። በነገራችን ላይ ኢንተርኔት ያስፈልገናል። ኢንተርኔት ስለዚህ እንደ ኢንተርኔታችን ፍጥነት በአንድ ደቂቃ በጣም ትንሽ ናት። በአንድ ደቂቃ በሁለት ደቂቃ ሊጨርሰው ይችላል። እስከሚጨርስ እንጠብቀዋለን ማለት ነው። በጣም ጥሩ። አሁን ጨርሷል ማለት ነው። ዳውንሎድ አድርጎ ከዚህ በኋላ በቃ ምንድነው መጠቀም ነው። ይሄንን እንዘጋዋለን። ከዚህ በኋላ ይሄ አስፈላጊ አይደለም፣ እንዘጋዋለን። አሁን እዚህ ላይ ታስክ ባር ላይ ስንመጣ ልክ አማርኛ ምትል እናገኛለን ማለት ነው። ልክ እንደ እንግሊዝኛ አሁን እዚህ ላይ ያዳርጓል። ስለዚህ እየቀያየር እንግሊዝኛ ስንፈልግ እቺን እንግሊዝ፣ እንደገና አማርኛ ስንፈልግ አማርኛ መጻፍ ስንፈልግ ማለት ነው እያደረግ ልክ እንደዚህ መጠቀም እንችላለን። ኦር ደግሞ በጣም ቀላሉ ነገር ምንድነው? እዚሁ ላይ ኮምፒውተራችን ኪቦርድ ላይ ልክ እዚህ ላይ መጠን የዊንዶው ምልክትና ስፔስን ስንነካ ስፔስ ባሩን ልክ እንደዚህ ይቀያየርልናል ማለት ነው። ልክ እንደምታዩት አሁን ልክ እየተቀያየረ ነው። ይህን ስነካ ልክ እንደዚህ እየቀያየራችሁ መጠቀም ትችላላችሁ ማለት ነው። ከዛ ሌላ ነገር አሁን ስንጽፍ ወርድ ከፍተን ስንጽፍ አሁን በወርድ ላይ ሊሆን ይችላል፣ ኤክሴል ላይ ሊሆን ይችላል፣ ወይም ሌላ ነገር ላይ ሊሆን ይችላል የምንጽፈው። ስንጽፍ ይችን ያው አማርኛ የምትለዋን መንካት መረሳት የለበትም ማለት ነው። እቺን ከነካም በኋላ ማይክሮሶፍት ወርድ ወይም ሌላ ነገር ከፍተን ይሄው አጻጻፍ እዚህ አስቀምጬላችኋለሁ። ልክ በዚህ መልኩ ሁሉንም አስቀምጫለሁ። በጣም ቀላል ነው። ባይዘይ እኛ በአማርኛን በእንግሊዝኛ ስንጽፍ እንደምንጽፍ ተደርጎ ነው የተዘጋጀው ማለት ነው። እና ምንም ኮምፕሌክስ የለውም። ከሌሎች እኔ ከፓወርግዝ ከምናምን ይሻላል። ፓወርግዝ ከዚህ በኋላ እንግዲህ እስካሁን ብዙ ሰው በፓወርግዝ ነበር የሚጠቀመው። ከዚህ በኋላ ግን ፓወርግዝ ኤክስፓየርድ ዴቱ ያደረሰው ይመስለኛል። ምንም ፓወርግዝ መጫን አይጠበቅብንም፣ ወይም ሌላ ሶፍትዌር መጫን አይጠበቅብንም። በዚህ መጠቀም እንችላለን ማለት ነው። በተለይ ደግሞ ስቶሬጃችን ትንሽ የሆነ ምንም ሶፍትዌሮች ስለሚያጨናንቁ ኮምፒውተራችንን በዚሁ መጠቀም ብንችል በጣም አሪፍ ነው ማለት ነው። ስለዚህ ስንጽፍ እዚህ ላይ አሁን ሃን ስንጽፍ ኤች ኢ፣ ሁን ስንጽፍ ኤች ዩ፣ ሂን ስንጽፍ ኤች አይ፣ ሃን ስንጽፍ ኤች ኤ፣ ሄን ስንጽፍ ደግሞ ኤች አይ ኢ፣ ህን ስንጽፍ ኤች ብቻ፣ ሆን ስንጽፍ ኤች ኦ ማለት ነው። ለንም ስንጽፍ ኤል ኢ፣ ሉን ስንጽፍ
ኤልዩ፣ ሊ ኤልአይ፣ ላ ኤልኤ፣ ሌ ኤልአይኢ፣ ል ኤል፣ ሎ ኤልኦ። ስለዚህ ሁሉንም የምንጽፍ ልክ እንደዚህ ነው ማለት ነው። ትንሽ ለየት የሚለው ሌላ ነገር ምንድነው? ተመሳሳይ ፊደላት አሉ። አሁን ተመሳሳይ ድምጻት ያላቸው ማለት ነው። ሀ አሁን ሀ ሶስት ናቸው አይደል? ሀ እቺ ሀሌታዋ ሐመርኋ እና እቺኛዋ ሀ ማለት ነው። ስለዚህ ስንጽፋው የመጀመሪያዋን ሀ ኤችን በመጠቀም ብቻ፣ የሁለተኛዋን ወይም ሐመርኋን ኤችን ሁለቴ በመንካት፣ ሶስተኛዋን ሀ ሶስት ጊዜ ኤች 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 በመንካት፣ ሌላው ተመሳሳይ ነው አጻጻፉ። አሁን ሶስተኛዋን ስንጽፍ ኤች 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 ኢ፣ ሁንም ስንጽፍ ኤች 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 ሁ እያል ነው የምንጽፈው ማለት ነው። ሰም ሁለት ሰ ስላሉ እቺ የመጀመሪያዋን ሰ ስንጽፍ ኤስ ብቻ እንጠቀማለን። ሁለተኛውን ሰ ስንጽፍ ደግሞ ኤስ ኤስ እንጠቀማለን ማለት ነው። ሌላ ሽፍትን በመጠቀም ደግሞ ምንጽፋቸው አሉ። እነዚህን አሁን በቢጫ ያደረኳቸው ሁሉንም ሽፍትን በመጠቀም የምንጽፋቸው ናቸው ማለት ነው። ሸን ስንጽፍ፣ ኸን ስንጽፍ፣ ዠን ስንጽፍ፣ ጠን ስንጽፍ፣ ጨን ስንጽፍ፣ ጠን ስንጽፍ፣ እነዚህን ስንጽፍ አሁን ሽፍትን እንጠቀማለን ማለት ነው። አሁን ለምሳሌ ሸን ስንጽፍ ሽፍት ፕላስ ኤስ አድርገን ሽፍት ፕላስ ኤስ ኢ፣ ሽፍት ፕላስ ኤስ ዩ፣ ሽፍት ፕላስ ኤስ አይ፣ ሽፍት ፕላስ ኤስ ኤ፣ ሽፍት ፕላስ ኤስ አይ ኢ፣ ሽፍት ፕላስ ኤስ፣ ሽፍት ፕላስ ኤስ አድርገን እንጽፋለን ማለት ነው። ሀን ስንጽፍም ሽፍት ፕላስ ኬ፣ ኬ ኢ፣ ሽፍት ፕላስ ኬ ዩ፣ እንደገና ሽፍት ፕላስ ኬ አይ፣ ሽፍት ፕላስ ኬ ኤ፣ ሽፍት ፕላስ ኬ አይ ኢ፣ ሽፍት ፕላስ ኬ፣ ሽፍት ፕላስ ኮ አድርገን እንጽፋለን ማለት ነው። ሌሎችንም ዠንም ስንጽፍ ልክ እንደዚህ እንጽፋለን። የሁሉንም አጻጻፍ እዚህ ላይ አስቀምጬላችኋለሁ። ቴሌግራም ግሩፕ ላይ እንዳልኳችሁ ሊንኩን ኮመንት ሴክሽን ላይ አስቀምጥላችኋለሁ። እዛ ገብታችሁ ማየት ትችላላችሁ ማለት ነው። ምንም የተወሰበሰበ ነገር የለውም። በጣም ቀላል ነው። ስለዚህ ያለ ምንም ችግር አማርኛን መጻፍ እንችላለን ማለት ነው። ሌላ የቀረን እዚህ ላይ ያላስቀመጥኩላችሁ ምንድነው እነዚህ ሏ፣ ሟ፣ ሷ፣ ሯ ምናምን የሚባሉትን እዚህ ላይ ስላላዘጋጀሁት ነው። እሱንም ቴሌግራም ግሩፕ ላይ አስቀምጥላችኋለሁ፣ ወይም ደግሞ በሌላ ቪዲዮ እዚህ ላይ እንዴት እንደሚጻፍ አስረዳችኋለሁ ማለት ነው። ስለዚህ የዛሬው ቪዲዮ ይሄን ይመስላል ማለት ነው። እንግዲህ ቪዲዮ በጣም ጠቃሚ ነው። እንደወደዳችሁት ተስፋ አደርጋለሁ። ለእኔ በጣም ጠቅሞኛል። ቪዲዮ ላይክ ማድረጋችሁን አትርሱ። እንደገና ለሌላ ሰው ይጠቅማል ብላችሁ ካሰባችሁትም ደግሞ ሼር አድርጉ፣ ሰዎች የሚጠቀሙበት። አዲስ የሆናችሁ ደግሞ ሰብስክራይብ ያላደረጋችሁ ካላችሁ ደግሞ በዚህ ቻናል ልክ እንደዚህ አይነት ጠቃሚ የሆኑ ትምህርታዊ የሆኑ ቲፖችን ስለምሰጥ፣ በጣም ጠቃሚ የሆኑ ቪዲዮዎችን ስለምሰራ በእርግጠኝነት ቻናሉን ሰብስክራይብ ብታደርጉ ይጠቅማችኋል። ሰብስክራይብ አድርጉ፣ ቻናሉን ያድጋል፣ እኔንም ታበረታቱኛላችሁ። የዛሬ ቪዲዮ ይሄን ይመስላል ማለት ነው። ሌላ ቪዲዮ እስከምመለስና እስከምንገናኝ ባይ ባይ።